አለኝ አይደለም የምታረጊውን ማስበውን ጠንቅቀህ የምታውቀው ማን አንተ ምንድነው ማለት የምታስቢውን የምታቀጂውን ማጥፋት ነው ምን ቢሆን ሀሳብና የኔ ልብ ምን ታውቃለህ አብሬሽ ኖር ያለው አይ በዚህ ልክ የማይሆን ነገር ስታወራ ዝም ብዬ ልሰማ አልችልም ይቅርታ በቃ አብሬሽ ኖር ያለውኝ ገባሽ የፈለገ ያህል አብረህ ኖር ጠንቅቄ እሱ የራስ አመለካከት ነው ሰው ደግሞ በትላንትናው ህይወት ውስጥ ዘላለሙን አይኖርም ይሄ ደግሞ የሆነ የማይሆን አስተሳሰብህን ወደዛ አውጥተህ ጣለው እሺ የራስ አመለካከት ነው አይመለከተኝም እንደፈለክ አስብ ግን ደግሞ እኔ ችግር የለውም የተነቃበት ሌባ በይፋ ይወጣል ይባላልና አሁን አንቺ ስለተነቃብሽ ነገሮችን እንትን መናደድ ምናምን ነገር አትችልም ችግር የለውም ስለምን ብዬ ነው የምናደደው አልተናደድኩም እየተናደድሽ እንጂ አሁን ኦልሬዲ ስለተነቃብሽ ወደ ንዴት ውስጥ እየገባሽ ነው ያለሽ ይኸውልህ እኔ ይቅርታ አድርግልኝና ማለት ነው ብዙ ጊዜ እውነት አንተን የምታቀኝ ከሆነ የሆነ ነገር ማድረግ ስፈልግ ማንንም አልፈራም ተናግሬ ነው ማረገው ብዙ ጊዜ ችግር የለብኝም ሳደርገው ደግሞ እንዲህ ነው ማረገው ብዬ አድርጌ ደጋግሜ ያሳየቻቸዋለሁ ለማረግ ከፈለኩኝ የሆነ ነገር ምንም ደንታ የለኝም ለምንም ነገር ስፔሻሊ በዚህ ሰዓት እና አንተ የምታስበውና እኔ የማደርገው ነገር የሰማይና የምድር ያህል ርቀት አላቸው ኢትስ ኦኬ እንደፈለክ አስበው እና ገባኝ ግን በቃ ነገሮች በእኔ ምክንያት ነው የተፈጠሩት ብዬ ስላሰብኩኝ ነው በመልካምነት አስቦ ያደረገውን ነገር በቃ አጥፋታ ይቅርታ ጠይቀው ብያ ያልኩትኝ እሱንም ቢሆን እንጂ ግዴታ አይደለም በነገራችሁ ላይ እሱም ቢሆን በቃ ያመነበትን ነገር አድርጓል ካላመነበት አላመነበትም ነው አልፈልግም ሊለኝ እኮ ይችል ነበር ግን ላይክ ሰላም መፍጠር ከቻልኩኝ ብዬ ነበር አንተ ግን ነገሮችን ኔጌቲቭሊ ነው እየተረዳኸው ያለው ሶ ኢትስ ኦኬ ማለት የምፈልገው ነገር ካለ ማለት ትችላለህ የፋሶሪ በዚህ ነገር ሆነት እንደዚህ 30 ሚሊዮን ቢያንስ 30 ሚሊዮን ዩቲዩብ ተጠቃሚ ቲክቶክ ተጠቃሚ ፌስቡክ ተጠቃሚ ነው ገብተህ እስቲ ፌስቡክ ውስጥ የሚጻፈው ሜሴጅ ያ ገብተህ ዩቲዩብ ላይ እብድ ነው የሚከተለ አብራም አንተን ዩቲዩብ ላይ የሚከተል ሰው እብድ ጭንቅላቱ የማይሰራ ልክ ያልሆነ ጀዝባ ዝሙተኛ አመንዛሪ አማጋጭ ሚስቱን አስቀምጦ የሚሾግር ባሏን አስቀምጣ የምትሾግር ባለጌ ሴት ነው የምትከተል ዩቲዩብ ፌስቡክ ላይ ገብተህ ጉርደትህን የሚባለው ሜሴጅ ሲዘጋ ሰው መፈጠሩን እስኪረሳ እየሰደቡ ያለ አንተ ልጋጋም አንተ ጅራሬ የወንድ ፍየል እኮ ነህ አንተ የወንድ ፍየል ሆነ ይቅርታ ጠይቀህ ከዛን ደግሞ ዓለም ጥፋትን እያወቀ ኢትዮጵያዊ የማይሰራውን ድርጊት ሰርተ አሳይተህ ለአደባባይ አውጥ ራስን አዋርደ ዛሬ ልክ ነህ እኔ አንቺ አብሬሽ ነው ለከስከስ እስከሷ ጋር አብረን ኖረ ነው ጉንጫ ያወጣኸው ከካምኛ እናቀም እንዳንተ ውሻ የለማኝ ልጅ ከነዘር ማንዘር ለማኝ እኮ ነው አባትን መቶ ዋሽቶ ለምኖ የሚሄድ ከካሙሻ ናችሁ ሰማ አንቺ ደግሞ አትሽመጥመጭ በእናትሽ በቃ ራስሽ አልፈልግም ብለሻል ታዩ በቃ ልጁን ራሱ ምን ወተሽ አንቺ የሴትነት ክብር ታሰጨሽ ምን አገባሽ ታረቁ ምን አገባሽ ያገባሻል አያገባሽም ቢታረቁ ለራሳቸው ቢጣሉ ለራሳቸው ፈልጎ ነው መጥቶ ቪዲዮ የሰራ ፈልጎ ይወጣ ከራሱ ይወት ይሄ ልመና ያክል ነው ወይስ ድራማው እንዲቀጥል ወተሽ አንቺም ከሱ እኩል ለመሰደብ አምሮሽ ነው ነገርኩ ዩቲዩብ ላይ የሚከተል ጅራሪ ነው ገብተህ ፌስቡክ ከኔ የምትባለውን አባባል ቲክቶክ ላይ ደና ሰው ጭንቅላት ያላቸው ሰው ይልካል አንተ ልጋጋም አንተ ጂንጆሮ ፊት ሰው መስለ ደግሞ እንደ ሰው ታወራለህ እንዴ በኮንፊደንስ አለ ጥፋቷ ይቅርታ ጠየቀቻችሁ ይቅርታውን ተቀበላችሁ ሄዳችሁ ዛሬ ግን ስራሽን አቃለ አንተ የምታስበው ብልግና ነው እሷ መልካም ነገር ነው ያሰበችው ይቅርታን ነው ያስተማረችን እኛ ሩታ ተበድላ ገፍታቿት አሰቃይቷቸው ይቅርታ አለቻችሁ አምነት ተቀበልካ ዛሬ ሰው እንደምስዩ ምን ነው እኔ ነኝ ሰሪ ነኝ አልክ እኔ ነኝ የፈጠርኩ ካልክ አንዳንድ ክፉ አውሬ ውስጥ ሲገባ ሴት እንደዚህ ታዋርዳለህ ተርካሽ የወንድ ፍየል ብዬሃለሁ አንተ ጥሩ ስራ ያሰራከው ሩታ መጥፎ ነው ያጠፋችው እስቲኒያ ማንን አምጥታ ቀለበት አድርጋለች ምን አይነት ተከካምነ በእናት ቅማላም እኮ ቅማሉ ሲራገፍለት ቅማል እንዳልበላው ሰው የሰው ቅማል ሲያይ ይክዳል እንደዛ አርክኮ
አንተ ሙጀሊያም ስታስጠላ በጣም አንተ አቃም፣ አንተ ትሁት፣ አንተ ስነ ምግባር ያለ አንተ ሚዲያ ላይ መተህ ብልግናን ያላስተማር ኮንክብኝ። አንተ እኮ ማለት ትዳር ላይ እንዴት አማርጦ ሰው እንደሚለያይ ያስተምረሃል። እንዴት ቺት እንደሚደረግ በመላ ገብተህ ከህይወት አስቀንጥሰካትቺ ያቺን ወዳጅ አድርገህ ከዛን ደግሞ ያቺን አድናቂችን ኮኛኒ ያደረገክ ማነክ አንተ ከካ ማነክ ምንድነክ? አንተ እኮ አለ ፊልተርና አለ እንትን ብትወጣ ጅብነት እኮ በፊልተር የታወቀ ከለር እንደሌለ የሰው ስራ እንደሌለ በፊልተሩ የታወቀ ደግሞ እንደዚህ ብለህ ተንቀባረታራል። አንተ ከካም ለማኝ ልጅ ውሻሻጭ እሷ አይደለችም እንደዚህ አንተ አይደለም እንደዚህ ተናደነ ሩታ ነች። ምን አገባሽ? ቢታረቁ ባይታረቁ ያገባሽ አያገባሽ? ውዴ አልፈልግም ብሎ እኮ ይሄደ ከአንቺ እኮ ከልጁ እናት እኮ ሽሟን አስመልጦ ይሄደ ውጪ ከህይወቱ በቃ ምን ትሰራለሽ? የራስሽ ህይወት የለሽም? የምታስቢው ነገር የለም ከሱ ሌላ? አንተ ድንቆሮ ስነ ምግባር የሌለ ስብና የሌለ አነጋገር የማትችል ባለጌ ያሳደገ ባለጌ ወለደ እኮ ነው። አንተ እኮ ራስ እንደ ጀግና የምታየው እኮ ሴተኛ ዳሪ አንጥፈህ ሚዲያ ላይ ሚስቴ ናት ብለህ ያመጣህ ጊዜ ነው። አግብተህ ወር ሳይሞላክ ሴት ልጅት ያረክሳት ነው። ሰርግ መተህ እኮ እዚሁ ቼት በስልክ ያረክሰው እኮ ነው። የረሰንን ለመስል እንዴ ዛሬ ጥሩ ስራ እንደሰራ መልካም ነገር እንዳረገ አቦ በእናትህ ይሄ እየለበስከው ስጋ ፈራሽ ነው ወንድሜ። ንቃ አይደብራችሁም? እንዲህ ሁሉ ጊዜ እናንተ አብርሃም ሌላ ሴት ይዞ መጣ፣ ሩታ ሌላ ሴት ይዞ መጣ፣ ኤፍሬም ለሩታ ብሎ አብርሃም ሰደበ፣ ኤፍሬም ለአብርሃም ብሎ ሩታን ሰደበ፣ ከሌ እንደዚህ ብላችሁ መስራት አይደብራችሁ? ከዚህ ውጭ አይዲያ የላችሁ? ከዚህ ውጭ የምታስቡት ነገር ተኝታችሁ የምታስቡት ስለ ብልግና ነው። ተኝታችሁ የምታስቡት ስለ ባልና ስለ ሚስት ነው። በጣም ነው እንደ ባል የጨረረባችሁ፣ በጣም ነው እንደ ሴት የገረረባችሁ። እናንተ ዝም ብሎ ይኖራል አለባል ያለ ወንድ ከእንዳንተ አይነት ከእንደ አብርሃም አይነት ጌ ከማግባት ሴቷ ጌ ሆና ብትኖር ይሻላል። አንተ ጌ እኮ ነው፣ ጌ ነው ጾታው የሚጠቅመው። ቤት ውስጥ ተመሳሳይ ጾታ አስቀምጠን ሌላ ጾታ ፈላጊ የሄድከው አንተ እንጂ ሩታ አይደለችም። አሁንም ቢሆን አስረግጬ ነው የምነግርህ። ይሄን ቪዲዮ የምታይ ከሆነ ድንገት የምታይ ከሆነ መጥቶልህ ጌው አብርሃም ነው እንጂ ሩታ አይደለችም። ሩታም ሴት ሄርሜላም ሴት ፈልጋ አግብተህ ፈልገህ ራስህ አልፈልግም ብለህ ፈተህ ነው ለኔ። ሩታ እንደው ፍታኝ አላችኝ። የፈታኸው ራስህውን ጥፋተኛ ሩታ፣ ባለጌ ሩታ፣ ዝሙተኛ ሩታ። አብርሃም ምን ሰራክ? ሩታና ሄርሜላ ነው እንጥታ ይገናኘችው። ሩታና ቀለበት እናርጋለች። ይሁንጂ ስራ ነው አወቅም ነው። ያንተ ስራ አለም እኮ ነው ያወቀል። የሷን ስራ አንተ ብቻ ነው ያወቀው። እኛ ስትሰራ ያየነው ስታለቅስ፣ ስትለምን፣ ስትከተልን ከአንተ ውጭ ሱሪ እንደሌለ መስሏት። የኔም በነቂ ብዙ ሱሪዎች አሉ። አንዱ ላንቺ የሚሆን እስኪመጣ ጠብቂ፣ በትዕግስት ጠብቂ፣ ቅፍጠን ብለሽ። ለዚህ ሩታ አንቺም እኛን አታሰድብ። ወደድንሽ እንጂ አልወለድንሽም። ኦኬ ወደድንሽ እንጂ አልወለድንሽም። የወደደ ሁላም ይጠላል፣ ይቀየሩብሻል። ተመልካች አብርሃም አድርጊ ያለሽን እየመጣሽ አታድርጊ። እዚህ አብርሃም ውሻ ነው ያሳደገው። እናትና አባት አላሳደገውም። አልቆመጥሮ እስቲ እናትና አባት ያሳደገው ሰው ማን ኢትዮጵያ ውስጥ እንደዚህ አይነት ሲሰራ ፌመስ አለ እኮ ፈሙሶ ብርን ይሰራል። ያንተ ግን ፈሙሶ ዝሙት ነው። ፈሙሶ እኮ ሚስቱ ለሽት የሚያደርግ ነው። ለኔ ጀግና ከሚስቱ ጋር የተቸገረ ሰው፣ ከሚስቱ ጋር መልካም የሚሰራ ሰው እንጂ እንዳንተ አይነት ለኔ ጀግና ነው። ውሻ ቦይ ውስጥ የሚንከባለል ውሻ ራሱ ስነ ስርዓት አለው። አድርሱልኝ።